እስከሚደርስ ቸኩያለሁ። ኃይልና ጀንትልሜን የንቃተ ህሊናና የጆኒ ጁጁቱ ባልተጫወተ ነው እንደ ጌሙ ባልተጫወተ ይቅር ሌላው ማለት ነው። ራውንድ 1 ራውንድ 2 ራውንድ 3 እያለሽ ለምትዞረው አለች ይቅር ባህላችን አይደለም ብላ ፒኪኒዮን ትታ እንደዚህ እንዲህ ለምታሽከረክረው እንኳን ክብር የላችሁ። ስራ መናቅ ንቀት፣ ስራ መናቅ፣ እንቅድፍት፣ ሳብላጥ ፖስት ቢዳውኒር ዳውንሎዲር የሆነ ጨዋታ ትጫወታላችሁ እንዴ? በስማም ይሄ በረሮ የሆነ ፍጥረት ወይኔ ባንግላዴሽ አለመሄደው ነው እንጂ ነበር በተኛው ኖሩ በሚስኮል የሚነገር ታሪክ ቁጭ ብዬ እስካሁን አለመተኛቴ ሰዎች በጆኒ ጁጁትሱና በንቃተ ህሊና ማል የነበረውን ጌም እንግዲህ በሚገርም ሁኔታ አጠናቀረዋል። አሸንፏል። ገና ፈርስት ራውንድ ነው ያሸነፈው እና ሪንግ ሳይድ ነን አሁንም ጆኒ is the winner። የጨዋታው አሸናፊ ጆኒ ጁጁትሱ ሆኗል ማለት ነው። ሰዎች ሞር ቪዲዮስ ሰራላችኋለሁ። ብቻ አሸናፊውን ለመናገር ያክል ጆኒ ጁጁትሱ ነው የሚያሸንፈው። ኧረ ይሄ ጌም ሳይሆን ኢንዶሚንን አርጉ ጭርስ። እንቅልፌን እስከ 7 ሰዓት እየስጠብቅ የነበረው 25,000 ብር ከፍላችሁ ለቪአይፒ የገባችሁት እሻው ምን ይባላል? እስከ ዛሬ ቲክቶክ ላይ ስክሮል ሳደርግ ይመጣል። ከዚህ በኋላ ብሎክ ነው ማድረጋችሁ። እንደዚህ አይነት ቪዲዮ የምትልኩልኝ ሰዎች፣ ሜንሽን የምታደርጉኝ ሰዎች ኢንዶሚን አሸናፊው ስማ፣ ነገ ከጆኒና ከንቃተ ህሊና ማን የሚያሸንፍ ይመስላል? እንዴ ታወቀ ማ ኧረ ንቃተ ህሊና እኔ 500,000 ብር ነው እስካሁን ከሰው ጋር እግዚአብሔር ከሰው ጋር 500,000 ብር እስካሁን አስይዣለሁ። የታመቀ ኃይል አፈንዱት። ለማንኛውም ማን ነገ ትክክል እንደሚሆን ሪዛልቱን እናያለን። እኔ እስካሁን ድረስ እየተወራረድኩኝ ነው። አንድ ሰው ጋር አሁን ይቀረኛል። በመቶ 17,000 አስይዣለሁ። በ200,000 ከሆነ ሰው አስይዣለሁ። ከዛ ደግሞ በመቶ ምናምን ሺህ ብር የሆነ ከያ አስይዣለሁ። አለ የማስያዝ እንትኑ አለ ካልተጋላይስ መቶ በመቶ ሺህ መቶ ና። ስለዚህ እስካሁን ድረስ በ600,000 ብር አስይዘናል ማለት ነው። ጆኒ እንዳታዋርደኝ በመድኃኒዓለም። ኧረ ንቃተ መቶ ሺህ ወረጃንቺ ግባና አውጣው። ትኩረት ንቃት አያስፈልግም። ጉልበት ማን ጉልበት yes እንችላለን። 800,000 እንቅልፋችንን አተን አመቱ ሙሉ ፎክራችሁ በ41 ሰከንድ አለቀ። አረ ንቃተ ህሊናና ማነህ ጆን ምን ሆናችሁ ነው? የሀገራችንን ስፖርት ገደላችሁ። ንቃተ ህሊና ያሸንፋል። ንቃተ ህሊና ያሸንፋል። ቤተሰቦች ምንድነው የምናየው? ንቃተ ህሊና በአንድ ዙር ወይ እንቅልፌን አጥቼ ንቃተ ህሊና ደግፌ ወይኔ ንቃተ ህሊና ወይኔ እውነት ሳትነቃ ነው የተደበደብከው። በረከት አብርሃም ሸላሚ ማነው የሚወጣው? ዳኛዎች
የሰው ምክር መጥፎ ነው የሚባለውን ነገር ያመንኩት ዛሬ ነውና እሱ ምንድነው ሆይ ሆይ ያላችሁ ሰውን ጋንም ውስጥ ከታችሁ ዞር የምትሉ ሰዎች አላችሁና ንቃተ ህሊናን ሆይ ሆይ ያላችሁ ተነበራችሁ ሰዎች እንግዲህ ይሄው ዛሬ ደቂቃ ባልሞላ ጊዜ ውስጥ ጉዳዩ ሲፈጸም ምን እንደምትሉ አላቅም። እንግዲህ እንደዛ ሞራል ሰጣችሁ አንበሳ ጎበዝ ቀጥልኛ ከጎንን ብላችሁ ይዛጋ አደጋ የሆነ ስሜት ውስጥ ከታችሁ ልጁን አንቀልቅላችሁት ከዛ ከቦንጋ ይዛችሁ መታችሁ እዚህ አዲስ አበባ ላይ ሪንግ ውስጥ አስለጠለጣችሁ። ስራችሁ ይፍረስ። በቃ አሁን ከዚህ ምን እንማራለን? ብዙ ሰዎች ሰው ምላችሁን ሆይ ሆይ በቃ አንበሳ ጎበዝ ቀጥሉና አትስሙ። የራሳችሁን ህይወት ኑሩ። በቃ ጆኒ ጁጁትሱ ስንት ዓመት ሙሉ እዛ እየቀረቀረ እየለጠለጠ እየሸበሸበ እየደበደበ የኖረ ሰውዬ ንቃተ ህሊናም ጥሩ ኮንዲሽን ላይ ነው፣ ግን ሲስተሙ አያቅም። ቁልፍ ጉዳይ አያቅም። በቃ ቁልፍ ጉዳይ አያቅም። ለማንኛውም በጣም ነው የኮራንባችሁ ሁለታችሁ። በርቱ፣ ቀጥሉ፣ ኮንቲኒው። ቢግ ሪስፔክት። እውነት ጋይስ ምን አይነት ያበደ ፋይት ነው! ያበደ በስማ በጣም በጉጉት ሲጠበቅ የነበረው የጆኒና የንቃተ ህሊና ፋይት ጋይስ 3 ደቂቃ በ3 ደቂቃ 5 ደቂቃ አልሞላም ጋይስ። እንዲህ ሲመታው የነበረው የኤልቦ ምት ምናምን ላይ ተጫወተበት የሆነ ሰዓት ላይ ግን the respect I have for ንቃተ ህሊና ይሄን ከበር ማንንም ያልደፈረው ስቴጅ ደፍሮ መጡ በመጫወቱና በመደባደቡ ገምር ቢግ ሪስፔክት። ግን ወጣ አንተ ለጋይስ ምን ይባላል መሰላችሁ? every fight ends up on the ground ይባላል ጋይስ። ሁሉም ፋይት መጨረሻ ላይ መሬት ላይ ነው የምትልኩት። መሬት ላይ ሲመጣ ጀለስ አፈራ በለው አልቻለም። በቃ የማን ነበር ከናንተ? ለጆኒ ነው። እኔ ግን አንደርዶግ የሆነ ሰው ስለሚመች የንቃተ ህሊና ነበርኩኝ። ግን በስማ ያኔ የሆነ ሰዓት ላይ ሀሳብ ልቀይር ነበር ንቃተ ህሊና ያለው ነበር። ግን ኤክስፒሪየንስ ጋይስ የጆኒን ኤክስፒሪየንስ በምንም ነገር ቢት ልታረጉት አትችሉም። እና ጆኒ ይመቸው ጭጭ በ3 ደቂቃ የመደቡ ሰዎች ውስጥ አለቀ። በቃ በዚህ ደቂቃ ውስጥ ተሰብ ስንትና ስንት ወር ሙሉ ጠብቀን ያገኘናትን የምትጣፍጥ የፋይት ጊዜ በአንድ ደቂቃ ባልሞላ ጊዜ ውስጥ ጨርሶ ጆኒ ጁጁትሱ እንደዚህ ያስደምመናል። አረ ትንሽ እንኳን ተበሳበሱ እንጂ ባጭሩ ደቂቃ ሳትገቡ። አረ በስመ አብ ለምን አይነት ነው? እሺ ያ ሁሉ ሰዓት እዛ የተቀመጡ ሰዎችስ የመደቡ ሰዎችስ አለቀ በቃ በዚህ ደቂቃ ውስጥ። ግን ለማንኛውም ኮርተናል። የእውነት ነው የምንላችሁ። ሀገር ውስጥ እንደ ኢትዮጵያ ለመጀመሪያ ጊዜ የተካሄደ ምርጥ የፋይት ፕሮግራም ስለሆነ በጣም ኮርተንባችኋል። ቀጥሉ፣ በርቱ። ከዚህ በላይም የተሻለ አዳዲስ ነገር ይዛችሁ ኑልን። ጥሩ ነው። ጥሩ ተበሳባሽ ትውልድ እያፈራን ነው። በቃ ደስ ይላል። ዋው